የአንገት ወርቄ ጠፍቷል። ከአንቺ ውጭ ማንም ሊወስድ አይችልም። እትዬ እኔ አላየሁም። ዝም በይ ሌባ። ኧረ ሳምሪ ቶሎ ውጪ፣ ቆየን እኮ። አሌክስ ላምበር ስራችን የገዛህልኝ አንገት በላይ ተዋ። የት ሄዳል? ቤት ፈልጊዋ። እኔ ታየው አላየሁም ነው። ስንታየው አንቺ ስንታየው ማለት የአንገት ወርቄ ጠፍቷል። ከአንቺ ውጭ ማንም ሊወስድ አይችልም። ኧረ እኔ አላየሁም። መቼም ባሌ ሌባ ነው ልትያችሁ። እውነት እትዬ እኔ አላየሁም። ያለነው እኮ እኛ ነን። አሁን ቀጥ ብለሽ አምጪ። እውነቴን ነው የምልሽ እትዬ ማርያምን አላየሁም። ይኸው ነግሬህ ነበርች ሌባ ናት ብዬ። እትዬ እኔ አላየሁም። እኔ እንጀራ ፍለጋ ነው እንጂ ከሀገር የወጣሁት የሌብነት አመል ሲፈጥረኝም የለብኝም። የእውነት አላየሁም እትዬ። ዝም በይ ሌባ። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ። የደሞዝ ቀን እኮ 15 ቀን አለፈው። የምን ደሞዝ? ምን ሰርተሽ ነው ደግሞ የምከፍልሽ? ስንታየው እንዲህ አይነት አመል አለብሽ ማለት ነው? የእውነት ጋሼ ነው ያላየሁም። የእውነት እትዬ ነው ያላየሁም። የእውነት ጋሼ እመኑኝ፣ እኔ ምንም ነገር አልወሰድኩም። ዝም በይ። ፖሊስ ጠርቼ ከማስቀፈድድሽ እውነቱን አውጪ። ለማንኛውም ቤቱን ቆልፌ እሄዳለሁ። ስመጣ እናወራበታለን። ፈጣሪ እኔ እኮ እጃበር የለብኝም። ይቆይ እንጂ መች ይቀራል። ይቀመጣል እንዳደራ። ይሄ ምንድን ነው? አቧራ ማታጥች? ኧረ እትዬ አጽድቼዋለሁ እኮ። አይንሻ የማይነ ስውር ነሽ እያልሽኝ ነው? እስቲ ወልብዬዋለሁ። ለአስረኛም ጊዜ ወልብዩ። ስራሽ አይደል እንዴ? እሺ አጽድቼዋለሁ ብዬ እኮ ነው። እኔ የምከፍልሽ እኮ የቤቱን ስራ በስርዓት እንድትሰሪ ነው። ከዚህ በኋላ እኔ ስናገር መልስ ብትመልሽኝ ውርድ ከራሴ ነይ። አጽጁ፣ በደንብ አጽጁ፣ በደንብ የሰሩት ያስቀመጡት ለአንዱ ወገን ባይስማማው ባይመቸው ያለነው። ደሞዝ ቀን እኮ 15 ቀን አለፈ። ምን የምን ደሞዝ? ምን ሰርተሽ ነው ደግሞ የምከፍልሽ? እናቴ ታማ ለመድኃኒቷ ልልክ ፈልጌ እኮ ነው። ጭራሽ ባበላዎች ባጠጣዎች ደሞዝ ደግሞ ይሄንን ለአሌክስ ሄጄ እናገራለሁ ብትይ በህይወትሽ ፍረጅ። መቼስ የወርቁን ጉዳይ አረሳሽው አይመስለኝም። ወይስ ለፖሊስ መናገር ነበረ? ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ጥሩ ጭራሽ ከሰራተኛ ጋር መንዘላዘል ጀመርክ። ለዛ ነው የምታዝንላት። ብታይ አሌክስ እና ሰራተኛዋ በጣም ተቀራርበዋል። ምን? ይሄ እኮ ትልቅ ነገር ነው። እንደ ተራ ነገር ዝምት ያለሽ እንዴ? እና ምን ላድርግ? ይኸውልሽ ልጅቷ በጣም ቆንጆ ናት። ትዳርሽን አፋታ ልትወስድብሽ ትችላለች። ቆይ ግን ለምን አታባሪያት? እንድትነካበት እኮ አይፈልግም። እንዲሁም ባለፈው ምን እንዳጋጠመኝ ልንገርሽ። እሺ እንደዛ ከሆነ እኔ አንድ ሀሳብ ልንገርሽ። ምን? ለምን ልጅቷ ሌባ ናት አታስቢ? ሄሎ ልጄ፣ የመድኃኒቱን ብር አጣሽ እንዴ? አማ እየፈለኩ እኮ ነው። ኧረ ተይ ልጄ ተይ፣ ላኪልኝ። ምንሽ ነው ስንታየው? ሰሞኑን ልክ አይደለሽ። አይ እንትን ማለቴ ምንሽ ነው? ለኔ ነገር ይይዞሽ እናቴ ናፍቃኝ ነው። እናቴ በጣም ናፈቀች። የእናቴ ናፍቆት አልቻልኩትም። እናቴ ትናፍቀኛለች። አይዞሽ ተረጋጊ። ጠጭ ጥሩ ጭራሽ ከሰራተኛ ጋር መንዘላዘል ጀመርክ። ለዛ ነው የምታዝንላት።
ኧረ አይደለም ተረጋጊ። ተረጋጊ። ምንድነው የምረጋጋው? ከሰራተኛ ጋር የማገጥክ ነው የምረጋጋው? እስኪ ንገረኝ። ዛሬ በቀኛው ላይ ብለሽ አልተነሳሽም መሰለኝ። ስትረጋጊ እናወራለን። ወይ ሳምሪ እሰራልሻለሁ። አንቺ ሰይጣን አንቺ ምን አለብሽ? ካላሳብ ትውጫለሽ። ቆይ በቀን ስንቴ ነው የምትበይው? ኧረ አሁን ገና ነው የበላሁት። ከነገም ደግሞ ትናንት ከባሌ ጋር ምን ስትሰሪ ነበር? ምንም። እሺ ችግር የለውም አምንሻለሁ። እሺ ከዚህ በኋላ እዚህ ቤት ላይ አልፈልግም። እቃሽን ጠቅለሽ መውጣት ትችያለሽ። ሂጂያ ምን ታይናለሽ? ኮተትሽን ሰብስበሽ ውል። ስንታየው። አቤት። እኔ የምልሽ ማታ ኪሴ ላይ ብር አስቀምጬ ነበር አላገኘሁትም። እሺ ኧረ አላየሁም። የምን ብር? ያው እንደለመደችው ሰው ወስደው ይሆናል። አንተማ የሰው ጠበቃ አይደለ እንዴ? ስትከራከርላት አልነበር? ሂድና ጠይቃት። ስንታየው ስንታየው ኪሴ ላይ ብር አስቀምጬ ነበር አግኝተሽዋል? ኧረ እኔ አላየሁም ጋሽ። ስንታየው ባለፈውም ዝም ያልኩሽ ለእናትሽ አንድ ነሽ ብዬ ነው። ይሄ ነገር ደግሞ በተደጋጋሚ እያየሁብሽ ነው። ከዚህ በኋላ እዚህ ቤት ላይ አልፈልግም። እቃሽን ጠቅለሽ መውጣት ትችያለሽ። ተንቀሳቀሽ ውጭልኝ በቃ። ሂጂያ ምን ታይናለሽ? ኮተትሽን ሰብስበሽ ውል። ግሬ ነበር እኮ ቤታችን ሰላም ነው። ለማንኛውም ሌላ ነገር ይዛ እንዳትሄጂ ካልኩ እንዴት ደስ እንዳለኝ ብታይ። ዛሬ በጣም ነው ደስ ያለኝ። አዎ እንዳልሽኝ እኮ አደረኩኝ። ሀብሉን እኮ አስገብቼኝ ግን በሀብሉ አልሳካልሽኝም። በብሉ ጭራሽማ ተናዶ አባረራታ። እኔ ማቀሳም ብቻ ያለች ከቻልሽ ራስሽን ለመሞከር ያለለትልኖ እድሜው ሲገፋ ልሙትልሽ ስልሽ አሪፍ ቤት ነው። አሪፍ ቤት ቤቱ የተከበረ ቤት ነው። አንድ ልጅ ነው ያለው። በቃ ስራ አይበዛብሽም። አንቺ ብቻ አንገትሽን ደፍተሽ ዝቅ ብለሽ መስራት ነው የሚጠበቅብሽ። ገብቶሻል አይደለ? ልጁም የኔ ያለ አያስቸግርም። ባልና ሚስት ነው ያሉበት። ሚስትየው እንዴት ያለች ጥሩ ሴት መሰለች። አንቺ ብቻ አንገትሽን ድፍት ዝቅ አድርገሽ ስራሽን መስራት ብቻ። እንግዲህ ይሄኛው የኔ ክፍል ነው። ደግሞ ይሄኛው ማረፊያ ደግሞ ያንቺ። ይሄ አልጋ ለኔ? አዎ። ምን? አይ ምንም አትፍሪ። ጀመረ ይሄ አልጋ ሲያንስብሽ እንጂ አይበዛብሽ። ኧረ እንደዚህ አትሁኝ። እኔ ሰራተኛ በጣም ነው የማከብረው። ምን ነው የፈራሽ ትመስያለሽ? ኧረ እኔ አልፈራሁም። በይ እንግዲህ አልጋው ምናምን ነገር አነጣጥፊ። ቤቱ ደግሞ ትንሽ ዘርፍ ነው። ሲከፋኝ ያስናይሳላ ቹቹ ይለኛል የዛሬ